እንደ ጋሞ ዞን አሁን የተለዩ የኛ ጸጋዎች ብለን ወደ 71 የሚሆኑ የጋሞ ዞን የቱሪዝም ጸጋዎች ብለን ለይተናል። እነዚህን አሁን የቱሪዝም ጸጋዎችን ደግሞ ለማልማት አሁን ከአማካሪ ድርጅት ጋር ኦሬዲ ስራ ጀምረናል። አርባ ምንጭ ዩኒቨርሲቲ የአማካሪ ድርጅት ከቱሪዝም መምሪያ ጋር በመሆን እነዚህን የቱሪዝም መዳረሻዎችን እንዴት ማገናኘት እንደሚቻል አሁን የተለመደው ሁላችን እንደምናውቀው ቱሪስት ወደ አርባ ምንጭ ሲመጣ አርባ ምንጭ ላይ ከተማ ውስጥ አርፎ አዞ እርባታ ደን አርባ ምንጮች ጋር እንትን ሄዶ ጨንቻ ዙሪያ ዶርዜ ቪሌጅ ዶርዜ መንደር ብቻ ነው የሚከደው። ስለዚህ እኛ ደግሞ ከዛ በላይ ያልታዩ ከ68 69 ያልታዩ አሉና እነዚህን አሁን የመግለጥ ስራ ከተለያዩ ተቋማት ጋር አሁን በትብብር ኦሬዲ በስራ ጀምረናል። ከዛም ባለፈ አሁን የጋሞ ባህል ማዕከል ያው እዚህ ሙዚየም አለ። ሙዚየማችን ደግሞ ደረጃውን ከፍ ማድረግ እንዳለብን ማሻሻል አለብን። የተፈጥሮ አሉ፣ ባህላዊ ቅርሶች አሉ። እነዚህን እንዴት መያዝ እንዳለበት እነዚህን ደግሞ በተሻለ አያያዝ ለዓለም ራሳችንን የጋሞን ሕዝብ እሴቶችን የምንሸጥበት በዚህ አጋጣሚ ደግሞ ሕዝቡ የሚጠቀምበትን እድል ይፈጥራል ማለት ነው።